ሰላም ጤና ይስጥልኝ ለተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ መጥቻለሁ። ሉል ብራውን ነኝ፣ አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። የእስራኤል ደህንነት ካቢኔ ጋዛን ለመቆጣጠር የቀረበውን እቅድ ማጽደቁን ተናገረ። የኬንያ መንግስት በፕሬዝዳንት ላይ ጫማ የተወረወረበትን ክስተት አሳፋሪ ነው ሲል አወገዘ። የብራዚል ፖሊስ በአሜሪካዊቷ ድምፃዊት ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃቱን አከሸፈ። እነኚህን አንድ በአንድ ስላቸው ሰብስክራይብና ላይክ እንድታረጉልኝ በአክብሮት እየጠየቅ ወደ ዜና አምራችኋለሁ። አብራችሁን ቆዩ። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በአገሪቷ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ነው ሲል አወገዘ። በሰፊ የተጋራ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መጥተዋል ተብለዋል። የመንግስት ቃል አቀባይ አይዛክ የሆነውን ነገር አውግዞ ከጀርባ ያሉ ሰዎች እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብናስብ ምን ይሆናል? ልጆቻችን እስከኛ ምን ይማራሉ? ሲሉ ፕሬዝዳንቱ እንዲከበር በኤክስ ገጻቸው ላይ ባሰፈረው ጽሑፍ ገልጸዋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን አላረጋገጠም ተብለዋል። አንዳንድ የፓርላማ አባላት ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎራ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር ሲያደርጉ ባሉበት ወቅት ነው ተብለዋል። ፕሬዝዳንቱ ሩቶን በአካባቢ ያቀኑት በክልል ለ3 ቀናት የሚቆይ የልማት ፕሮጀክትን ለማስጀመር ነበረ። አንዳንድ ኬንያውያን ጫማ መወርወር ክብርን የጎደለ ነው የሚል ስሜት ቢያንጸባርቅም፣ ሌሎቹ ደግሞ ይህ በኢኮኖሚ ላይ ያለው ብስጭት ያሳየ ነው ሲሉ አስተያየታቸውን ሰጥተዋል። በኤክስ ገጻቸው ላይ በፕሬዝዳንቱ የተጋራው ክስተት ኦፊሻዊ ቪዲዮ ከካሜራ ውጭ የተከሰተ የሚመስል የጫማ ውርወራ አላሳየም። ይሁን እንጂ በህዝቡ መካከል ያለው ግርግር በአጭሩ ይታያል። ፕሬዝዳንቱ ወንጀለኞችን እየፈለጉ የነበሩ የደህንነት መኮንኖችና የድርጊት ፈጻሚዎችን ብቻቸውን ለታዳሚዎች እንዲተውላቸው ሲጠይቁ ተደምጠዋል። ጫማ መወርወር የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመምጣቱ ወቅት ነው። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማ አባል በዋና ከተማ ናይሮቢ በሞተር ሳይክል ላይ በነበሩ ታጣቂዎች ተገድለዋል። የእስራኤል ደህንነት ካቢኔ የአገሪቷ ሰራዊት ጋዛን መቆጣጠር ጨምሮ ሐማስ ላይ የሚያካሂደውን ጥቃት ዘመቻ ለማስፋት የወጣው እቅድ ማጽደቁን አንድ የእስራኤል ባለስልጣናት አስታወቀ። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እቅዱን ሐማስን ለመደምሰስ የተቀሩ ታጋቾችን ለማስመለስ የሚያስችል መሆኑን ጥሩ እቅድ መሆኑን መናገራቸውን ባለስልጣኑ ጠቅሰዋል። ካቢኔው በተጨማሪ የተባበሩት መንግስታት ከባድ የምግብ እጥረት አስከትሏል ያሉት በጋዛ ላይ ለ2 ወራት የተጣለው ማዕቀብ ለማብቃት የግል ድርጅቶች ወደ ጋዛ እርዳታ እንዲያስገቡና እንዲያከፋፍሉ የቀረበውን እቅድ በመሪ ደረጃ ላይ አጽድቀዋል። የመንግስት ድርጅትና ሌሎች የእርዳታ ተቋማት የቀረበውን እቅድ መሰረት የሰብአዊ እርዳታና አቅርቦትን መረቦችን የሚጥስ ነው በማለት እንደማይተባበሩ አስታውቋል። ሐማስ በበኩሉ በእስራኤል በኩል የቀረበውን ሀሳብ ፖለቲካዊ ማስፈራራት ነው ብለውታል። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የደህንነት ካቢኔ ለ2 ወራት የቆየውን የተኩስ አቁም ስምምነት ማብቃቱን ተከትለው በጋዛ ውስጥ የሚካሄደው ወታደራዊ ዘመቻ በተመለከተ የተወያዩበት ስብሰባ ያደረጉት እሁድ ምሽት ነበረ። አንድ የእስራኤል ባለስልጣናት ሰኞ ዕለት ለመገናኛ ብዙሃን በሰጡት ገለጻ ላይ የካቢኔ ሚኒስትሮች በሀገሪቱ ጦር ሰራዊት ጠቅላይ ኢታማዦር ሹም ሌተና ጀነራል አያለ ዙማር የቀረበውን በጋዛ ውስጥ ሐማስን መደምሰስ ታጋቾች የማስለቀቅ እቅድ ሙሉ በሙሉ ድምፅ አጽድቆታል ተብለዋል። የብራዚል ፖሊስ በአሜሪካዊቷ ድምፃዊ ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃት አከሸፈ። ፖሊስና ፍትህ ሚኒስቴር በጋራ በቤት ውስጥ የተሰራና ተቀጣጣይ ፈንጂ በመጠቀም ጥቃት ለማድረስና በሜዳቸው ላይ እውቅና ለማግኘት አስበው የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ፖሊስ ጥቃቱን ያቀዱት አንድ ታዳጊ በቁጥጥር ስር መዋሉን ደግሞ ገልጸዋል። የድምፃዊት ሌዲ ጋጋ ቡድን ስለ ጥቃቱ ከሙዚቃ ዝግጅት በኋላ ማለዳ ላይ ከመገናኛ ብዙሃን መስማታቸውን የገለጹት በብራዚል የባህር ዳርቻ የሌዲ ጋጋ የሙዚቃ ድግስ በነፃ ለመታደም ከ2 ሚሊዮን በላይ ሰዎች መገኘታቸው ተገልጸዋል። ፖሊስ ጥቃቱን ለመፈጸም ያሰበው ቡድን በሕፃናትና በአዋቂዎች የተመሳሳይ ጾታ አፍቃሪያን የጥላቻ ንግግር ሲያሰራጩ ነበረ ብለዋል።